ወራህመቱላሂ ወበረካቱ። የተከበራችሁ የትም ቦታ ያላችሁ የትኛውንም ሃይማኖት የምትከተሉ የትኛውንም ስራ እየሰራችሁ ያላችሁ የትኛውንም ችግር እየተቸገራችሁ ወይ ደግሞ ዲሎስ ያላችሁ ሰዎች ትንሽ መልእክት ምንድነው መሰላችሁ? ጨለማ ሲመጣ ብርሃንን ያሳምራል። ብርሃንን ጨለማ ምናልባት ከጨለመብህ ወይ ደግሞ ከተቸገርክ ያ መቸገርህ አማና ነው። የተሰጠ የአጭር ጊዜ የሚያልፍ ነገር። በሽታ ታመ ያለው ካንተ በታች ያሉ ብዙ ሰዎች አንተ ያለውን ህይወት እየኖሩ አይደል? አንተ ራስህን እየኖርክ ያለ። ስለዚህ አንድ አጭር መልእክት ምንድነው መሰለህ? ምናልባት ከተደየቅ ወይ ደግሞ ጭንቅ ውስጥ ከገባ የሆነ ተወጥረህ ተከሰህ በብዙ ወንጀል ተይዘህ የሆነ ቦታ ላይ ካለ ወይ ደግሞ ታመ ያልጋ ቁራኛ ካለ አላህ ቀዳ ካልደረሰ ወይ ቀን ወሳኔ ካልደረሰ ወላሂ ትድናለህ። አንድ ቀን ትድናለህ። ወራህመቱላሂ ወበረካቱ። የተከበራችሁ የትም ቦታ ያላችሁ የትኛውንም ሃይማኖት የምትከተሉ የትኛውንም ስራ እየሰራችሁ ያላችሁ የትኛውንም ችግር እየተቸገራችሁ ወይ ደግሞ ዲሎስ ያላችሁ ሰዎች ትንሽ መልእክት ምንድነው መሰላችሁ? ጨለማ ሲመጣ ብርሃንን ያሳምራል። ብርሃንን ጨለማ ምናልባት ከጨለመብህ ወይ ደግሞ ከተቸገርክ ያ መቸገርህ አማና ነው። የተሰጠ የአጭር ጊዜ የሚያልፍ ነገር። በሽታ ታመ ያለው ካንተ በታች ያሉ ብዙ ሰዎች አንተ ያለውን ህይወት እየኖሩ አይደል? አንተ ራስህን እየኖርክ ያለ። ስለዚህ አንድ አጭር መልእክት ምንድነው መሰለህ? ምናልባት ከተደየቅ ወይ ደግሞ ጭንቅ ውስጥ ከገባ የሆነ ተወጥረህ ተከሰህ በብዙ ወንጀል ተይዘህ የሆነ ቦታ ላይ ካለ ወይ ደግሞ ታመ ያልጋ ቁራኛ ካለ አላህ ቀዳ ካልደረሰ ወይ ቀን ወሳኔ ካልደረሰ ወላሂ ትድናለህ። አንድ ቀን ትድናለህ።